السلام عليكم ورحمة الله وبركاته. ነቢያችን ሰለላሁ ዐለይሂ ወሰለም ኢስላሚክ ኢኮኖሚክስ ጋር ከፋይናንስ ጋር የተያያዙ በርካታ አስተምሮቶችን አስተምረውናል። ነገር ግን እኛ ሙስሊሞች ጋር ለብዙ ዘመናት ድህነት ሲሰበክና የኛ ቦታ አኺራ ነው የሚለው ብቻ ፕሮሞት ሲደረግ ስለቆየ እንኳን ኢስላሚክ ባንክ አይደለም ኢስላሚክ ፋይናንስ ኢሹ ራሱ የኛ ነው ወይ የሚል ማህበረሰብ ውስጥ የተፈጠረበት ሁኔታ አለ። አንድ ምሳሌን አንስቼ የተወሰኑ ነጥቦችን በማብራራት ራሚስ ባንክና ሂጅራ፣ ዘምዘም፣ ሸበሌ ሌሎች ኢስላሚክ ባንኮች ማህበረሰቡን ከድህነት በማውጣት ሂደት ላይ ማህበረሰቡን በማስተባበር ትልቅ ስራ መስራት እንደሚችሉ ባለፉት ጥቂት ጊዜያቶች ውስጥ ኢስላሚክ ፋይናንስ ኢትዮጵያ ውስጥ ጄነሬት ማድረግ የቻለውን የገንዘብ መጠንና ጥረትን መነሻ በማድረግ ጉዳዩን በዛ አንግል እንድናየው ለማድረግ ሞክራለሁ። ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ በተላለፈ ሐዲስና አቡ ዳውድና ኢማሙ አህመድ ሙስነድ ላይ የዘገቡትን አንድ ሐዲስ ማስታወስ ፈልጌ ነው። ሐዲሱ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና ገንዘብ ጠየቃቸው። ገንዘብ ሲጠይቃቸው በሌላ ሪዋያ ሚስት ለማግባት ነው ተብሎም የቀረበበት አለ። ገንዘብ ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉና በኋላ የታለ ሰውየው ብለው ጠርተውት ገንዘብ አልሰጡትም። ለዚህ ሰው ስራ እንዲፈጥር ስራ እንዲጀምር መስራት እንደሚችል ኢንተርፕሪነርሺፕ ኮንሴፕትን ነው በሰውየው ውስጥ ያስቀመጡት። ከዛ ሰውየውን ምን አለህ ብለው ጠየቁት። ምንም የለኝም አለ። እጄ ላይ ምንም የለኝም፣ ገንዘብ የለኝም አለ። ምንም የለኝም እንዴት ብለው ደግሞ ጠየቁት። አይ ቤት ውስጥ አንዲት እንደምንጣፍ ነገር አለች፣ አንዳንዴ ለብሳታለሁ፣ አንዳንዴ ተኛባታለሁ እና አንዲት ዕቃ አለች ውሃ መጠጣባት፣ እነሱ ሁለቱ ብቻ ነው ቤት ውስጥ ያለው አሉት። ሂድና አምጣ ብለው ጠየቁት። ወደ መስጂድ ይዞ መጣ። ከዛ ህዝብ ፊት ቆሙና ማን ነው የሚገዛኝ አሉ። ይሄንን ያለውን ዕቃ ወደ ገንዘብ ለመለወጥ ማን ነው የሚገዛኝ አሉ። አንደኛው ሰውዬ 1 ዲርሃም ገዛለው አለ። አይ በ1 ዲርሃም አልሸጥም አሉ። ሌላ ሰው 2 ዲርሃም አለ። ከዚህ በላይ የሚከፍል ፈለጉ። ከ2 ዲርሃም በላይ የሚከፍል ጠፋ። ከዛ ይሄንን ዕቃውን በ2 ዲርሃም ሸጡ። ከዛ በኋላ ሰውየውን ጠሩና በአንደኛው ዲርሃም ምግብ ግዛብና ብላበት አሉ። በአንደኛው ዲርሃም ደግሞ መጥረቢያ ገዝተህ ይዘና አሉት። ከዛ ሰውየው መጥረቢያ ገዝቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። እሳቸው ምን አሉት? ለ15 ቀን መስጊድ ጋር እንዳላይ አሉት። መጥረቢያ ይዘህ ጫካ ትሄዳለህ፣ እንጨት ትቆርጣለህ፣ ብር ታጠራቅማለህ፣ የደረስክበትን ከ15 ቀን በኋላ መተህ ንገረኝ አሉት። በሰጡት አቅጣጫ መሰረት ጫካ እንጨት መቁረጥና መሸጥ ጀመረ። በ15ኛ ቀኑ 10 ዲርሃም አጠራቀምኩኝ ብሎ መጣ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሁን የተወሰነውን ልብስ ግዛበት፣ የተወሰነውን ምግብ ግዛበት፣ በስራው ቀጠል ብለው ስራ እንዲፈጥርና ራሱን እንዲችል አደረጉት ማለት ነው። ከዚህ ሐዲስ እንደምናየው ነብዩ ሰለላሁ ዐለይሂ ወሰለም ሰውየው የለኝም ብሎ በድህነት የተቀመጠን ሰው እሱ የረሳውንና ያለውን ነገር አስታውሰው ያንን ገንዘብ ጀነሬት ያደረጉበት ካፒታል ሬይዝ ለማድረግ መስጂድ ላይ ቆመው ማህበረሰቡን ሞቢላይዝ አድርገው ብር መጣ ማለት። በዛ አላቆመም። ገንዘብ ማግኘት አለ፣ ግን ሁሉንም ነገር ዛሬ አጥፍተው የሚውሉ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም 50%ን ለዛሬ ወጪ አውል፣ 50%ን ስራ ለመፍጠር ለወደፊት ኢንቨስት እንዲያደርግ አደረጉት። ከዛ በኋላ ሰውየው ዝም ብሎ ቲዮሪቲካሊ አስተምረው አልሄዱም፣ ዳይሬክሽን ሰጡት። የት ሄዶ ምን እንደሚሰራ ያንን ይዞ እንጨት እየቆረጠ መስራት ጀመረ። 10 ብር ይዞ መጣ። ታይም ባውንድ አድርገው በ15 ቀን ውስጥ የደረስክበትን
አንዳንድ ጊዜ እኛ ሰው መስጂድ በር ላይ ተቀምጦ አላህ አለ ይላል። አላህ አለ ልክ ነው፣ ግን አላህ ስሩ ነው ያለው፣ ፈንተሽሩ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው ጋር አብሽሩ መስጂድ ቁጭ ብለ ለምን አላሉ። በ15 ቀን መስጂድ አጠገብ እንዳላይ ያሉት። ከ15 ቀን በኋላ የደረሰውን ይዘው መጣ። ኢማን አለኝ ዲን አለኝ ብሎ መልሰው የሰው እጅ እያዩ እየለመኑ መኖር የሚጋጩ ነገሮች ናቸው። እኛ ማህበረሰባችንን ራሚስም ይሁን ሌሎች ባንኮች ማህበረሰቡ ከሚያገኛቸው ገቢዎች ግማሹን ዛሬ ለሚያረጋቸው ለሚያስፈልጉት ኢንቨስት፣ ግማሹን ደግሞ ወደፊት ለሚያስፈልጉት ስትራቴጂክ ጉዳዮች ኢንቨስት አድርጎ ነገን አሻግሮ ራስን መቻልን ማሰብ ተገቢ ነው። ኢስላሚክ ባንክ ኢትዮጵያ ውስጥ የቅርብ ጊዜ ፉል ፍሌጅዶቹ የ3 ዓመት 4ኛ ዓመት ጊዜ ላይ ነው ያለነው። ነገር ግን የወለድ ባንኮቹ ከተመሰረቱ 115 ዓመት ሆኗቸዋል። 115 የሆነውን ባንክና ገና 3 ዓመት ከምናምን ያለውን ባንክ እኩል አይተው ሁላችሁም 5 ቢሊዮን ካፒታል ሬዝ ካላረጋችሁ ማለትም ዙልም ነው ለኔ። ምክንያቱም በፊት በነበረው ስርዓት የውጭ ባንክ እንዳይገባ ፕሮቴክት ሲደረግ የነበረው የሀገር ውስጦቹ ይጎዳሉ በሚል ነው። አሁን ግን የሀገር ውስጦቹ አድገዋል በቅተዋል ተብሎ የውጭ ባንክ ይግባ፣ ካፒታላቸውም ከ500 ወደ 5 ቢሊዮን 10 እጥፍ አሳድጉ የሚል መጥቷል። ትክክል ባይሆንም ያለን አማራጭ ዛሬ ላይ ታግሎ ካፒታሎቹን ሞልቶ ባንኮቹን መመስረታቸው ደስ እንዳለን ዘላቂ እንዲሆኑ መስራት የሁላችንም ኃላፊነት ነው። ኢስላሚክ ባንክ ኢትዮጵያ ውስጥ ቢዝነስና ትርፍ ጉዳይ ብቻ አይደለም፣ የአይዴንቲቲ ጉዳይ ነው። በብዙ ምክንያት በእኛ አለመስራት፣ በእኛ ወደ ኋላ መቅረት ክፍተቶች መፈጠራቸው ተያይዘን እንድንወድቅ ያደርገናል። እችንኑ ትንሽ ሰመራይዝ አድርጌ በኦሮምኛ ልናገርና አቋጫለሁ።